መካከለኛው ምስራቅ ዛሬም መታመሱን ቀጥሏል። የካቲት 21 ቀን ለሳምንታት በዘለቀው ወታደራዊ ዝግጅትና በፕሬዝዳንት ትራምፕ ማስጠንቀቂያ የታጀበው የአሜሪካና የእስራኤል ጥቃት በኢራን ላይ ተፈጸመ። ይህ ጥቃት የኢራንን ወታደራዊ ኃይልና ከፍተኛ አመራሮችን ኢላማ ያደረገ ነበር። የሪፐብሊኩ ከፍተኛ መሪ አያቶላህ አሊ ካሜኒ ተገድለዋል። የእሳቸውን ቦታ እንዲተኩም ልጃቸው ሞጅተባ ካሜኒ በሊቃውንት ምክር ቤት ተሾሟል። ዛሬ በቆይታችን ስለ ኢራኑ ጦርነት ጥቂት ያልተሰሙ መረጃዎችን እናካፍላችኋለን። ይህ ኒውስ ፕላስ ነው። ኒውስ ፕላስን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። ኢራን ለዚህ ጥቃት በሰጠችው ምላሽ በአካባቢው የሚገኙ የአሜሪካ ጦር ሰፈሮችን፣ እስራኤልን እንዲሁም የባህረ ሰላጤው ሀገራትን የኢነርጂና የሲቪል መሰረተ ልማቶች ላይ ጥቃት ሰንዝራለች። ጦርነቱ በሁለት ሀገራት መካከል ብቻ ተወስኖ አልቀረም። ሊባኖስ፣ የመን፣ ኢራቅን አካቷል። ሄዝቦላ ወደ እስራኤል ሮኬቶች መተኮሱን ተከትሎ እስራኤል በደቡብ ሊባኖስ ወታደራዊ ጥቃት ማድረስ ጀምራለች። በኢራን የሚደገፉት ሁቲዎች ከኢራን ጋር ያላቸውን አጋርነት ለማሳየት ወደ እስራኤል ባላስቲክ ሚሳኤሎችን ተኩሰዋል። በኢራን የተባበሩት መንግስታት አምባሳደር እንደገለጹት በአሜሪካ የአየር ጥቃት ተመታ በተባለ የአንደኛ ደረጃ ትምህርት ቤት ውስጥ የሞቱ 175 ሰዎችን ጨምሮ በሺዎች የሚቆጠሩ ንጹሃን ተገድለዋል። ከ3.2 ሚሊዮን በላይ ሰዎችም ተፈናቅለዋል። በጎን ደግሞ 13 የአሜሪካ ወታደሮች በኢራን ጥቃት ተገድለዋል። የኢራን የኒውክሌር ፍላጎት የጀመረው እንደ አውሮፓውያን አቆጣጠር በ1957 ቢሆንም ከኢራቅ ጋር በነበራት ጦርነት ወቅት ደህንነቷን ለማረጋገጥ የኒውክሌር መሳሪያ የመያዝ ፍላጎቷን ጨመረም። የኢራን ተቃዋሚ ቡድኖች በሚስጥር ተደብቀው የነበሩ 2 የኒውክሌር ጣቢያዎችን አጋለጡ። የተባበሩት መንግስታት ድርጅት ኢራን የዩራኒየም ማበልጸግ ስራዋን እንድታቆም ተከታታይ ማዕቀቦችን ጣለ። ይህም የኢራን ኢኮኖሚ በ20 በመቶ እንዲያሽቆለቁል አድርጓል። በፕሬዝዳንት ሐሰን ሩሃኒ መሪነት ኢራን ከዓለም አቀፍ ኃይሎች ጋር የኒውክሌር ስምምነት ተፈራረመች። ኢራን የዩራኒየም ክምችቷን በ98 በመቶ ለመቀነስ ብትስማማም ሚሳኤሎቿን ማልማቷን ግን አላቆመችም ነበር። ፕሬዝዳንት ትራምፕ ስምምነቱ የኢራንን ቀጠናዊ ተጽዕኖና የሚሳኤል ልማት አያግድም በሚል በ2018 አሜሪካን ከስምምነቱ እንድትወጣ አደረጉ። አሜሪካ የጣለችው ማዕቀብ ላለፉት 40 ዓመታት ኢራን ያየቻቸውን ኢኮኖሚ ቀውስ አስከትሏል። እንደ አውሮፓውያን አቆጣጠር በ2020 የአሜሪካ ጦር የኢራኑን ጄኔራል ቃሲም ሱሌይማኒን መግደሉ ውጥረቱ እንዲባባስ አደረገው። እስከ 2024 ድረስ ኢራንና እስራኤል በውክልና ኃይሎች ወይም ፕሮክሲስ አማካኝነት ይፋለሙ የነበረ ቢሆንም በ2024 ግን ሁሉም ነገር ተቀየረ። እስራኤል በደማስቆ የሚገኘውን የኢራን ቆንስላ በመምታቷ ኢራን ለመጀመሪያ ጊዜ ከገዛ መሬቷ ላይ ከ300 በላይ ድሮኖችንና ሚሳኤሎችን ወደ እስራኤል በመተኮስ ጥቃቱን ሀብላ ከፈተች። በ2025 ትራምፕ ወደ ስልጣን ሲመለሱ ከኢራን ጋር ድርድር ቢጀምሩም እስራኤል ግን የኢራን የኒውክሌር ፕሮግራም መጥፋት አለበት በሚለው አቋሟ ጸናች። ሰኔ 13 ቀን እስራኤል በኢራን የኒውክሌር ጣቢያዎችና ወታደራዊ ፋብሪካዎች ላይ የአንድ ወገን ጥቃት አደረሰች። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ይህንን የጦርነት አዋጅ ሲሉ ጠሩት። ሚያዝያ 7 ቀን ለ2 ሳምንት የሚቆይ የተኩስ አቁም ስምምነት ቢደረስም ዘላቂ ሰላም ለማውረድ የሚደረገው ድርድር ግን አሁንም እንደተገታ ነው። ፕሬዝዳንት ትራምፕ በአሁኑ ወቅት በቴህራን የመንግስት ለውጥ እንዲመጣ ፍላጎት እንዳላቸው ፍንጭ እየሰጡ ይገኛሉ። እስራኤልና ኢራን ለአንድ ሳምንት ያህል የአየር ጥቃት ሲለዋወጡ ከቆዩ በኋላ ሰኔ 21 ቀን አሜሪካ በቀጥታ ወደ ግጭቱ በመግባት በፎርዶ፣ በኢስፋንና በናታንስ በሚገኙ 3 የኢራን የኒውክሌር ጣቢያዎች ላይ ጥቃት ፈጽማለች። የትራምፕ አስተዳደር ጥቃቱ ኢራን ለጦር መሳሪያ የሚሆን ዩራኒየም የማምረት አቅሟን በከፍተኛ ሁኔታ አግዶታል ቢልም የተባበሩት መንግስታት የኒውክሌር ተቆጣጣሪ ተቋም ኃላፊ ግን የኒውክሌር ፕሮግራሙ ወደ ኋላ የተገታው ለጥቂት ወራት ብቻ እንደሆነ ገምግሟል። ፕሬዝዳንት ትራምፕ የሌላ አገርን የኒውክሌር ፕሮግራም በመምታትና ከእስራኤል ጋር በመሆን በጋራ ጥቃት በመሰንዘር የመጀመሪያው የአሜሪካ ፕሬዝዳንት ሆነዋል። ኢራን ሰኔ 23 ቀን በኳታር በሚገኘው የአል ሆይዴድ የአየር ኃይል ሰፈር ባሉ የአሜሪካ የጦር ኃይሎች ላይ የሚሳኤል ጥቃት በመሰንዘር አጸፋ የመለሰች ቢሆንም ምንም አይነት የሰው ሕይወት መጥፋት አልተመዘገበም። በዚህ ዕለት ፕሬዝዳንት ትራምፕ የተኩስ አቁም አዋጅ ያወጁ ሲሆን ምንም እንኳ ሁለቱም ወገኖች ጥቃቱ አሁንም ቀጥሏል በሚል እርስ በርስ ቢወነጃጀሉም የተኩስ አቁም ስምምነቱ እስካሁን ድረስ በአብዛኛው እንደተከበረም ይታመናል።